بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله أنا السيالج أتريال إياك أن ملس نو بارك الله فيكم يمجمر يوم إياك إيه السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مريت يجزاه سيودد أشهد الله إن زكاة يوجب الدنيا لنا يمين مريت يجزاش ما شتش ياو نقدينو عند عروض التجارة عند نقدي شقة متايو زكاة يوجب بشار زكاة يوجب بشار إن ستجي زكاة جمرو وينم زكاة مولتو كجمرشو عامت مزور على اللبتنا منلو عامت مزور منلو ገንዘቡን ከእንትኑን ከገዛሽበት ጀምሮ ነይተሽ ከገዛሽበት ምንን ማለት ነው ንግድ ለንግድ በየነው ብለሽ የሆነ ቦታ ገዛሽ ከገዛሽበት ለንግድ የነየችው ልክ ስገጀው አይደል አው ከዛ ጀምሮ አመት ሲዞረው ዘካ ይወጅባል ማለት ነው ባይሸጥም በአሁን ሰዓት ይሄ 200 ካሬ ነው አው በአሁን ሰዓት እዛ አካባቢ ስንት ነው እዚህ ጎረቤታችን እኮ 1.5 ሸጠ አው ይሄ አካባቢ አሁን ስንት ይገመታል 1.4 ይወስዱታል አው 1.4 አው 1.4 በቃ በ1.4 ይሄንን ለ40 እንትን ብሎ አካፍሎ ዘካውን ማውጣት ባረከላሁ ይሄ ነው ስለዚህ አሁን በመሬት ነገር ግን ለመኖሪያ ብትገዡሳ የለም ለመኖሪያነት ቢገዛ ለመኖሪያነት ገዝተሽው ሰፈሩ ሳይመችሽ ቀርቶ አረዛኛው ሰፈር ልቀይር ብለሽ ብትሸጪ የንግድ ነውና ዘካ አለብሽ አይባልም ስለዚህ ሌላ ሄደሽ ከገዛሽበት ማለት ነው ቤቱ ከገዛሁት አመት ሞልቶታልና ዘካ አለብኝ ወይ ለምን አስበሽ ነው ይችን ጽንሰ ሐሳብ ያዙ ለምን አስበሽ ነው ለመነገድ ነው ወደድ ሲል ለመሸጥ ነው አው ዘካ አለብሽ ለምንድን ነው ለመኖሪያ ነው ነገር ግን ስላልተመቸኝ ሸጥኩት ንግድ አይደለም ይሄ ስለዚህ ሌላ ቦታ ቤትሽን ትገዣለሽ ችግር የለም ይሄ ነው ወከዳሊከ ቤት ሰርታችሁ 5-6 ቤት ተሰርቶ ብታከራዩ የኪራዩ ገንዘብ ተሰብስቦ አመት ከሞላው ዘካ እንደሞላው ለዘካ እንደደረሰ አመት ከሞላው የዛን ጊዜ ነው ዘካ የሚኖረው ወኢላ ዘካ አይኖርም ቤቱ ታስቦ ቤቱ ተሽጦ አይባልም ለምን ቤቱ የሚሸጥ የሚለወጥ አይደለምና ለዚህ ነው ታክሲ ያለው ቅጥቅጥ ያለው ቅጥቅጥህን እያሰብክ ስጥ አይደለምንለው ከቅጥቅጡ የሚገኘውን ብር አጠራቀምኸው ባንክ ቤት አስቀምጠኸው ዘካ እንደሞላ አመት ከደረሰ አውጣ ነው የምንለው እንጂ የመንቀሳቀሻውን የቤቱን ወይንም ደግሞ የሚያከራየውን ወይም የመኖሪያ ቦታውን እሱን አስሉን እየሸጥን አይደለም የምናይበት የሚያገኘው ትርፉ ላይ ነው የሚንጠለጠለው ነገር ግን መኪና እየገዛ የሚሸጥ ከሆነ ዘካ አለበት አህያ ነጋዴም እንደዚሁ አህዮችን አንድ ሺህ አህያ ያስመጣል ይሸጣል ዘካ አለበት በአህዮቹ አይደለም በንግዱ የበግ ነጋዴም ዘካ አለበት አህያ ነጋዴም ዘካ አለበት መኪና ነጋዴም ዘካ አለበት ነገር ግን ለመስሪያ ነገር ከሆነሳ ለመስሪያ የሆነ ነገር አይታሰብ አሁን በሬ ነጋዴ ዘካ አለበት በበሬ ግን የሚያርስ ለማረሻ እንትን ያለው ግን የሚታሰብበት በሌላ በዑሩድ التجارة ሳይሆን በከብት በኩል ነው በዛኛው ባረከላሁ ፊኩም እንም በደንብ አድርገን ልንረዳ ይገባል ምናልባትም የዘካ አሁን በገበያ ላይ ያለውን መጠን አላቅም ብርና ወርቅ ነው የምናየው የምናወዳደረው ማለት ነው ብርና ወርቅ ነው ወርቅ አሁን እስከ 85 ግራም 91 ብለው ነበረ ከፈት ወዳኢማዎች ውስጥ ያሉት ግን 85 ከሚለው ከዝቅተኛው በእነዚህ ለድሆቹ በጣም ጠቃሚ ነው ስላሉ ከ85 ግራም ወርቅ የሚገዛ ብር ያለው ሰው ዘካ አለበት 1 ግራም 20 ሺህ ብለን ብናስበው 85ን በ20 ሺህ ማባዛት የዘካ መነሻ ነው ይሄ መነሻ ነው መድረሻው አይደለም መነሻው ይሄ በወርቅ ስታደርጉት ነው በብርሳ
595 ግራም ብር የሚገዛ ብር ያለው ሰው ዘካ ይኖርበታል። ለምሳሌ 595 ግራም ይሄ ብር የምንለው የወረቀቱን ብር አይደለም፣ ያንኛው ብር እንደ ወርቁ በጌጥ የሚሸጠው ማለት ነው። 595 ግራም ብር የሚገዛ ወይም 85 ግራም ወርቅ የሚገዛ ከሁለቱ አንዱን የሚገዛ ብር ያለው ሰው ዘካ አለበት። ባይሆን ከሁለቱ በየትኛው እናስብ ለሚለው ዑለማዎች በብር አስቡት ነው የሚሉት። ወርቅ በጣም ይወደዳል። አሁን በ25 ምናምን ሺህ ብታስቡት እንትኑን ራሱ ወይ በ20 ሺህ ብታስቡት እስከ 2 ሚሊዮን ድረስ ይሄዳል የዘካ መነሻ በወርቅ በሚሆንበት ሰዓት። በብር ከሆነሳ 595 ግራምን 1 ግራም ብር 500 ብታስቡት ወደ 300 ምናምን ሺህ ቅርብ ነው የሚመጣላችሁ። ስለዚህ በወርቅ በኩል 85 ግራም ወርቅ የሚገዛ ብር ብለን መነሻ ከምናደርግ ይልቅ 595 ግራም ብር የሚገዛ የወረቀቱ ብር ያለው ሰው ዘካ አለበት ዓመት ከዞረ። አሁን የዛኛው 2 ሚሊዮን መነሻ የዘካ በብሩ በኩል ደግሞ 38 32 እንደዛ አካባቢ ይመጣል በግምት በ500 ስናደርገው ማለት ነው። ባረከላሁ ፊኩም። ስለዚህ በ595 ግራም በኩል ባለው ብታስቡ ለድሆቹ በጣም ጥቅም አለው። ባረከላሁ ፊኩም። ይሄ በቀላል የምትረዱኝ ይመስለኛል። 85 ግራም ወርቅ የሚገዛ ብር ያለው ወይንም ደግሞ ብር ያለው ዶላር ያለው ሪያል ያለው የን ያለው ሽልንግ ያለው እያላችሁ ነው። 85 ግራም ወርቅ በወርቅ በኩል በብሩ በኩል 595 ግራም ብር ይሄንን የሚገዛ ሪያል ያለው በኢትዮጵያ ብር ያለው የን ያለው ፓውንድ ያለው እያላችሁ ትሄዳላችሁ። ዩሮ ያለው ምናምን እያላችሁ ትሄዳላችሁ። 595 ግራም ታዲያ ከ85 ግራም ወርቅ ከሚገዛና 595 ግራም ብር ከሚገዛ በየትኛው ላስበው? እሺ ካላችሁ በብሩ በኩል አስቡት። በየቱ? በ595 ግራም በሱ ስታስቡት የዘካ መነሻ ወደ 300 ነው የሚመጣው። ለድሆቹ ይጠቅማል። በወርቁ ካሰባችሁ 2 ሚሊዮን ወይ 1.9 ወይ 2 ሚሊዮን ይገባል። ስለዚህ በወርቁ የሚያስብ ከሆነ አንድ ሰው ዘካ መነሻውን 1 ሚሊዮን ያለው ዘካ የለበትም ልትሉ ነው። በወርቅ ካሰበ በብር አስቡ። በብር ከሆነሳ 338 ወይ 340 ሺህ የዘካ መነሻ ይሆናል። ዝቅ ብላችሁ ነው የምትሰጡት። አያችሁ። ስለዚህ በብር በኩል አስቡላቸው ነው። ወላሁ አዕለም። ሁለተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ያጎቴ ልጅ ነበረ 2 ሚሊዮን 500 ሺህ አበድሬው እየሰራበት ነው። ዘካ ይወጅብብኛል እንዴ የሚል ነው። ዘካ ይወጅብብኛል እንዴ? አበዳሪ ለሌላ ዕዳ የሚያበድር ሰው ሌላ ሰው ላይ ብር ያለው ሰው ሁለት አይነት ባህሪ እናያለን። ባረከላሁ ፊኩም። አህሉል ዒልም እንደሚያመጡ ሁለት አይነት ባህሪ እናያለን ይላሉ። እናያለን ሁለት አይነት ባህሪ። አንደኛ እንዲህ ነው የምልህ ምናልባት አሁን አንቺ ብር አበድረሽዋል 2.5 አበድረሽው ስራ እየሰራበት ነው። አዎ እሱ ጋር ነው ያለው። አዎ ዘካ አለብኝ አበዳሪ ነሽ ዘካ አለብኝ እያልሽ ነው። ሁለት አይነት ነው የምናየው። አንደኛ አምኖልሻል እሰጣለሁ ብሏል ችግር የለም ብሏል። አዎ ይሄንን ከተባለ ዘካ ታወጫለህ። ሶሒሁ ራጅሑ ትክክለኛው أن عليك الزكاة من مالك في كل عام በየዓመቱ እሱ ጋር ያለ በየዓመቱ በ2.5 ሚሊዮንሽ ዘካ ታወጫለሽ። አንቺን የሚመለከት ማለት ነው። ዘካ ታወጫለሽ በየዓመቱ። አዎ እስከሚሰጥሽ ድረስ በየዓመቱ ታወጫለሽ። ይሄ ነው ስታወጭ ብቻ አይደለም። في كل عام ታወጫለሽ። هذا مذهب طاووس والنخعي والحاسب وميمون بن مهران والزهري وقتادة والإمام الشافعي እነዚህ ሁሉ በዚህ ላይ ነው። ራጅሁ ሆኖ የሚመጣው ይሄ ነው። ባረከላሁ ፊኩም። ይሄ ቀውል ነው ራጅሁ። ሌላ ላይ ይሰጣል። وهذا ترجع الإمام ابن باز والإمام ابن عثيمين ይሄንን ነው ራጅህ የሚያደርጉት ይሄንን ነው። ስለዚህ በየዓመቱ ዘካ አለብሽ ትሰጫለሽ ትሰጣለህ። ሰውየውን ያበደርከው አምጣ ብትለው የምታገኘው ነው። አልካደም ሰውየው አልካደም። ስለዚህ ዘካ ይወጅባል በየዓመቱ። አዎ
ኪሴ ሳይኖር አዎ እዛለ የ2.5 እያካፍ መስጠት ይሄ ነው። ባረከላሁ ፊክ አለ ዘካ። እሺ አንዱ ይሄ ነው። እሺ ሌላውሳ ይክዳል ወይስ አይክድም? ከካደ ወይ ዛሬ ነገ የሚል ከሆነ ወይ ድሃ ከሆነ ሲቀበል ከካደ አሁን ዘካ ማውጣት የለም። ለምን? ምናልባት እጅ ላይ ገባ ይችላል ላይ ይሄ ገንዘብ። ስለዚህ መቼ ነው ዘካ ይወጅባል ማለት ነው? አዎ። ባይሆን መቼ ነው የሚያወጣው? የሚያወጣው እጅ ሲገባ። አልይ ብን አቢ ጣሊብ በዚህ ላይ ነው ያሉት። ባረከላሁ ፊክ እጅ ሲገባ وصح هذا أنا علي بن أبي طالب وعبد الله بن عباس يمتعن من أهل العلم إلى أنه يزكي إذا قبضه لما مضى ላለፈው ዓመት ሳይቀር ያወጣል። ወይ ታወጫለሽ። የ2.5 ሚሊዮን 2 ዓመት ሰርቶበት ከሆነ የ2 ዓመት ዘካ አለብሽ። 3 ዓመት ከሆነ የ3 ዓመት አለብሽ። ባይሆን ዘካው የሚወጣው እጅ ሲገባ ነው ብሎ አሁን ሁለት አይነት ባህሪ ነው የለየሁት። አንደኛ እጅ ይገባል አይገባም። ክዶ ከሆነ ገና በክስ ላይ ልትሆኚ ትችያለሽ። ወይ ደግሞ ዛሬ ነገ እያለ ነው ዛሬ ቆይ አልተሟላለኝም እያለ አቆይቶብሽ ከሆነ ዘካው የሚወጣው መቼ ነው? እጅ ሲገባ ሊቀር ስለሚችል። ክዶም ከሆነ አምኖ ወይ ተፈርዶበት ሲሰጥ የዛን ጊዜ ነው ዘካ ያለው። እሺ አምጣ ስለው የሚያመጣሳ ከሆነ ያማ መጀመሪያ ላይ ተናገረ እዛው እሱ ጋር ያለ ዘካ አለብሽ። ይሄ ነው ራጅሑ ቀውል ይሄ ነው። ባረከላሁ ፊክ ወላሁ አዕለም። ሶስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተራዊህ ሲሰገድ ቁርአን ይዞ ማሰገድ እንዴት ይታያል? ብዙዎቹ የመስጂድ ኢማሞች ቁርአን ይዘው ያሰግዳሉ። ችግር የለም። ቁርአን ይዞ ማሰገድ وهو جائز عند جمهور الفقهاء الشافعية والحنابلة ይቻላል። እነዚህ ታላላቅ ሊቆይ ዘንድ ይቻላል፣ ይፈቀዳል ነው የሚሉት። ይፈቀዳል ባይሆን አቡ ሐኒፋና ሌሎች ጋር ነው ትንሽ የሚቃወሙትና የተለያየ ነገር ያለው። ይቻላል። አዎ ይቻላል። ከአኢሻ የተያዘ አለ። አኢሻ ካነ የኡሙሃ ጉላሙሃ ዘክዋን من المصحف ቁርአን እየቀራ ነበር ከእንትን ላይ ከሙስሐፉ ላይ እየቀራ ነበር ሲያሰግዳት የነበረው አኢሻ ረዲየላሁ ዐንሃ ያሰግዳት ነበር። ያለ ደሊሉ ይሄንን ሐዲስ ይዘው ነው ብዙዎች ደሊል አድርገው ያስቀመጡና አና አኢሻ ረዲየላሁ ዐንሃ في البخاري تعليقا بصيغة الجزم የተናገረው أنها كانت يؤمها غلامها ذكوان من المصحف ከቁርአን እየቀራ ይመራት ነበር አኢሻ ذكوان ቁርአን እንደዚህ ማለት ቁርአን ከቁርአን እያየ ያሰግዳት ነበር። ሻፊዒያዎችና ሐናቢላዎች ይሄንን ነው መረጃ አድርገው ያመጡት። ይቻላል። ማሊክያዎች ከርሃ ነው ይላሉ። ሐነፊያዎች ደግሞ አይ ምን المصحف ማየት እንኳን ሶላት ያበላሻል ማለት ደረጃ ይላሉ። ከነሱ መዝሐብ ግን እነ ዩሱፍና እነ መሐመድ ይቻላል የሚሉበት አለ ከሐነፊያዎች ማለት ነው። ከሐነፊያዎች مع ذلك ግን ዋናው ነገር ይቻላል ይፈቀዳል ነው። ነገር ግን ኢማም ኢብኑ ባዝ አንድ የሚሉት አላቸው ፈርድ ሶላት ላይ ከሆነ አስገዳጅ ነገር እንደዚህ ነገር ካልሆነ ይቻላል ብንልም ግን ጥሩ አይደለም፣ አይመከርም። ስራ ስለሚበዛበት ሰውየው ማለት ነው ይጠላል። ዛተ ተቅልበላ ወራቃላ ወረቀቱን እንዲያጋላበጠ እንደዚህ እያደረገ ምን እያንሸራተተ ምን እያለ ነው የሚጠቀመው። ተራዊህ ላይ ይፈቀዳል፣ ችግር የለም ይፈቀዳል። عن ظهر قلب ከልብህ ወይንም ከሕፍዝህ መቅራት የተሻለ ቢሆንም ነገር ግን ይፈቀዳል። እንደውም አንድ ነገር ልንገራችሁ والذين آمنوا والذين እያልክ ከምትንገዳገድ ቁርአን ይዘህ ብታቀራ ይሻላል። ሞባይል እያየህ ብታሰግድ ይሻላል ነው ማለት። ተሐቂቅ ያላደረገ ሐፊዝ አልፎ አንድ ገጽ የሚቀራበትን ሲደጋግም ትክክት ነው የሚያደርገው። ቁርአን ይዘህ የምትቀራ ሐፊዘከላህ በቃ እንደዚህ ከምትደነባብር ማለት ነው። አንዱ የሆነ ነገር ይነግረዋል። ሶፈላ አወል ያለው የሆነ ነገር ከኋላ በኩል ያለው ደግሞ ወለዲና አመኑ ይላል፣ እዚህኛው ወለዲና ከፈሩ ነው ይላል። ድብርብር ያደርጉታል መስጊዱን እንዳለ። ቁርአን ይዘህ አሰግድ፣ በቃ ሞባይልህን እያየህ አሰግድ። ይሄ ነው ሐፊዘከላህ ጀዛከላህ። እንዲህ ግድ ሐፍዥ ሞቼ ዋከረር በደንብ ካላከረርክ ደግሞ አትፈር። ሶላት ላይ ነው ያለው።
አትሰቃይ አትጨነቅ ባይሆን ኢማም ኢብኑ ባዝ ረሂመሁላህ ተዓላ ምን ይላሉ በቁመት ልክ ቀረብ ያለ ሙስሐፉ የሚደረግበት ወንበር ነገር ቢኖር ጥሩ ነው ይሄን አሁን ፊት ላይ እንደዚህ ተቀምጠው ትልልቆቹ ሰዎች የሚያስቀምጡበት አለ አይደል እንደሱ ያለው በቁመት ልክ አድርጎ እሱ ላይ በርቀት እንደዚህ ያያየ ማለት ነው አሰግዱ አላህ አክበር ይላል እጁንም ያንቀሳቀሳል ምን ይላል ደህና ይሆንለታል በቃ በዚህ ገለጥ ለማድረግ ብቻ ነው እንትኑ ለማድረግ ስለዚህ ይሄንን አድርገህ አሰግድ ችግር የለም من المصحف ተገይቷል ይኸው አይሻ ደኳን ያሰግዳት ነበር ሙሐለፋ ነው አላለች وكذلك አነስ ያሰገደ ሲጠፋው ከኋላ የሚያርመው ከኋላው ቁርአን ይዞ የሚከታተለው ነበር አሁን እንደዚህ ማስደረግ ትችላላችሁ እናንተ ስታሰግዱ ሁፋዞች ማለት ነው ስታሰግዱ ከኋላ በኩል ቁርአን ይዞ የሚጠብቃችሁ ቢኖር ጥሩ ነው ምክንያቱም ሁሉም በግምት ነው እንትን ሲነግር የሚነግረው ከኋላ እንዴት እኮ እንደሚያበሳጭ 3-4 ሰው በአንድ ጊዜ ይናገራል የዛን ግን የሚያሰግደው ሰው ድንብርብር በቃ ድብልቅልቅ ይልበታል በራው ሱረቱ ተውባ ውስጥ የነበረው ሱረቱ ሁድ ላይ መተው ይነግሩታል ድብልቅልቅ ይልበታል አይሆንም ይሄ ጥሩ አይደለም ከኋላ በኩል ወይ ቁርአን ይዞ የሚጠብቅህ አንድ ሰው ይቀመጥ ሌሎች ጸጥ ብላችሁ አዳምጡ ቁርአን ሁሉ መሪ ተናጋሪ አትሁን ተው በቃ አንተ ይዚቀ እስኪ ዝም በል አንተ ማሰጋጁ ከኋላ ሰው አቁ ወይ ቁርአን ይዘህ አሰግድ حفظك الله جزاك الله ነው والذين እያልክ ከምታውል ቁርአን ይዘህ አሰግድ جزاك الله حفظك الله ይሄ ነው بارك الله فيك አምስተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የሆነች በጣም የምወዳት ጓደኛ አለችኝ ሁለታችንም ትዳር የለንም በዲኑም በጸባዩም የምፈልገው ልጅ ነበር ጓደኛዬ በመልክ ትበልጠኛለች ልጁ ለሁለታችንም አስተማሪ ኡስታዛችን ነው ጓደኛዬን ፈለጋት ወሬ ጀመሩ በጣም ተበሳጨው ቢሆንም አገባት ትዳር ስትይዝ እኔ ውስጤ አልቻለም የሆነ ሴራ አሰብ ስለማትጠራጠረኝ ሳትቆጥብ ስለምታወራኝ በቴሌግራም እያጣጣልኩ አያምርም እኮ ባለቤትሽ እኮ አያምርም እያልኩ በቀልድ አስመስዬ ሳዋራት እሷም መግደርደር በሚመስል መልኩ አይ ብዙም አያምርም ከመጣ ብዬ እንጂ ብላ ድምፅ ላከችልኝ ያንን ያስኩና እንዳታወራት ደብቅልኝ ብዬ ለባለቤቷ ድምጿን ሰጠሁት በዚህ የተነሳ እሷን ተዋት ተፋቱ ሌላ አገባ ወለደ አሁን ላይ ተረበሽ ብናገር ከባድ ነገር ይፈጠራል ምን ይሻለኛል لا اله الا الله ሰይጣን ማያስበውን የሚያስብ ሰው አለ እንደዚህ فهذه ይሄ አይነት ተግባር ከባድ ነው እኔ ምን እላለሁ اتقوا الظلم فإن الظلم ظلمات يوم القيامة اتق الله الله يشاچው እኔ አሁን ምን እላለሁ በቃ اتقوا الظلم እንደተቀሉ ማለት ነው ظلمን እንፍራ فإن الظلم ظلمات يوم القيامة በሰዎች መካከል እንደዚህ መግባት በጣም ከባድ ነው በጣም ከባድ ነው يقول جل وعلا في الحديث القدسي يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا الله سبحانه وتعالى أنا براسي لا بديلن إرماد الجالو أتبدادر وجعلته بينكم محرما فلا تظالموا بمكاكلاتكم إرماد الجوالو أتبدادر والا لا هيالو جيت الله سبحانه وتعالى يا الله ومن يظلم منكم نذيقه عذابا كبيرا لا هيالو جيت الله سبحانه وتعالى زيتوال يوم القيامة ديها مالت من جنو بلو طيقوا نبي عليه الصلاة والسلام من يوسط ديها مالت كنزب يللونه اقع يللونه من يللونه يالو لنبي عليه الصلاة والسلام نقرواتهم أني أمة وسط ديها مالت قالوا نبي عليه الصلاة والسلام
يأتي بصلاة وزكاة وصدقة كأمثال الجبال قارا إنك كل سرا سرتو يمتألم وقد شتم هذا وظلم هذا وضرب هذا وشتم هذا ይህን ሰድቧል ይህን አዋርዷል ይህን እንደሙና ፍሷል ይህን እንደዚህ ብሏል ለዚህኛውም ይሰጣል ለዛኛውም ተቀንሶ ከሐሰነው አይኑ ያየ ማለት ነው እየተቀነሰ ይሰጥበታል እልቅ ይላል አልቆ ያ ሐሰነው ተሟጦ አልቆ እዳው ሳይከፈልለት ቀርቶ ለሌላ እዳ የሚከፍለው ካጣ የነዛ ወንጀል እየመጣ እሱ ላይ ይጣልበታል ثم طرح في النار ከዛ ወደ ገሃነም ይወረወራል በሰው ባጠፋው እሱ ገሃነም ይገባል አድሎ ሰጥቶ ማለት ነው لا اله الا الله لا اله الا الله ድህነት ማለት የሚቆጭ ድህነት ማለት የሚያንገበግብ ድህነት ይሄ ነው የማይገላገሉት ድህነት የማያስተካክሉት ድህነት አይቶ ማጣት ማለት ይሄ ነው አዓዘና الله عز وجل الله ይጠብቀን እንደዚህ አይነት አንዳንድ ጥያቄዎች ራሱ ተንኮል የሚያስተምሩ ይመስለኛል ብዙዎችን እያስቀረኋቸው ነው በጣም ብዙዎችን ማለት ነው ራሱ ሰንደው ምንም ይሄ ወንጀል ትዝ ያላለው ሰው እኔ ጥያቄውን ሳነሳው ራሱ ትዝ የሚለው ብዙ ሰው አለ እንደዚህ አድርጎ ለካ መገላገል አለ እንዴ ብለው መሐል ላይ እንዲገቡ አንቺ ተመቀኘሽ ገላገልሻቸው አላገኘሽ ወይ ምቀኝነት لا حول ولا قوه الا بالله እንደው ራስሽ እንደው ቁጭ ብለሽ አስቢ ይሄንን አሁን አንደኛ አፎት አስቢ እምትጪ ከሆነ አፎት አስቢ ከጠየቅኳቸው መከራ ሊመጣ ይችላል ካልሽ ደግሞ توبي الى الله ይበቃሻል استغفر لهم ለዚህ ነው ኢማም ኢብኑ ባዝ ይህን ጥያቄ ተጠይቀው واما تحلل فلا يلزم للصعوبه አስቸጋሪ ከሆነ ሰውየውን ብነግረው ይው እኒ فعلت كذا سامحني ይቅር በለኝ እንዲህ አጥፍቻለሁ እንዲህ በድዬሃለሁ እንዲህ በድዬሻለሁ እንዲህ አድርጌሽ እኔ ነኝ እኮ ትዳራችሁን ያፈረስኩት ምን ብለሽ ብትገቢና አደጋ ከተፈጠረ اذا تيسر ولم تخش شر ولم تخشي شر ተንኮል ካልፈራሽ አደጋ ይደርስብኛል ካላሽ አድርገው አፎታ ጠይቂ اما اذا كنت تخشين شر يترتب على طلبك التحلل فتنه وعداوه وشحناء فيكفي التوبه فيكفيك التوبه توبه ይበቃሻል እንደዛ ከሆነ ማለት ነው ተውበት አድርጊ እምትጪ ከሆነ استهلال አስተርጊ ህን ጊዜ ገንዘብ ምንም እለለበት እዳ መክፈል የማይቻልበት ዓለም ከመድረሳችን በፊት ህን ጊዜ አፎታ ጠይቂ ባረከላሁ ፊክ ይሄን ነው ማለት ህን ጊዜ አፎታ ጠይቂ ያንን ማትጪ ከሆነ ዱዓ አድርጊላቸው በኸይር ወቀይ ተውባ አድርጊ ጸጥ በቃ ተውባ አድርጊ ይበቃሻል ለምን የበለጠ ሌላ አደጋ እኔ ነኝ ትዳራችሁን የበተንኩት ብትይ ያቺ ልጅ ሌላ ውስጥ ትገባለች ልጁም ሌላ ነገር ውስጥ ሊገባ ይችላል ግን እንደዚህ አይነት ተንኮል ተው لا اله الا الله አትቀይሩም እኮ ህይወታችሁም አይቀየርም እኔ እንደዚህ አይነት ስራ የሚሰሩ ሰዎች ይገርሙኛል ሴትም ወንድም ህይወታችሁ አይቀየርም እበላ መከራ ውስጥ ነው የምትኖሩት والله وبالله وتالله መከራ ውስጥ ነው የምትኖሩት እሷም የራሷ ኑሮ እየኖረች ነው ያቺ ልጅ እንበል ልጁም የራሱ ትዳር ይዟል አንቺ ግን እንደቆሰልሽ ነው የምትኖረው ተመልከቺ ይሄንን አሁን እንግዲህ የአኺራውን ደግሞ አላሁ አለም እንዴት እንደምትሆኝ አላህ ነው የሚያውቀው ተውበቺ ተውበት መቼም ان الله يقبل التوبه አላህ ተውበትን ይቀበላል በትክክል ተውበቺ በቃ ይሄ ነው ያለው ማለት እንደዚህ አይነት መከራ ውስጥ ጭንቅ ውስጥ ነው በሰራነው ስራ ጭንቅ ውስጥ እንዳንገባ ብንበድል ይሻላል ከምንበድል ብዙ ጊዜ ነግራችኋለሁ أن نكون مظلومين خير لنا من أن نكون ظالمين بدلنا كم منهن تبدأينهن أتبدلوا سو لا الله بلاችሁ አሁን ይሄ መቀኝ እሺ ምን ተርፈ መጣ ይሄ አደጋ ውስጥ እኮ ነው ያስገባሽ አላህ Subhanahu Wa Ta'ala ካፍሏል የሁላችንም نحن قسمنا بينهم معيشتهم ብሎ አላህ ማይሻችንን ከፍሏል እከሌ ለከሌ ነው የምትሆነው ብሎ መድቧታል እከሌ ለከልይት ነው የሚሆነው ተብሎ ተመድቧል አንቺን አያገባሽ ሌላ አገባ በቃ ሁለተኛ አግባይ ብትይው አይሻል ሁለተኛ ልግባ ሁለተኛ ትመቀኛለሽ እንደገና ደግሞ የሰው ትዳር አፍርሽ ሁለታችንም ላጤ መሆን አለበት لا اله الا الله لا اله الا الله لا اله الا الله اللهم سلم سلم እንደ መቀኘኩ በጣም ከባድ እኮ ነው ይሄው መቀኘነት ሰው ያስገድላል እምትመቀኙት ሰው እሱ አድጎስ ታያችሁ ድረስ እንቅልፍ የላችሁ ኑሮ የላችሁ
ኑሮ የላችሁም በቃ እንቅልፍ የላችሁም ሰላም የላችሁም ለዚህ እኮ ነው ብርድ ልብስህ ክዳን ፍራሹ ብረምጣድ ሆኖ ቀቀል ነው የምትለው እርር ነው የምትይው እርር ነው የምትለው والله አትመቅኝ لا اله الا الله አትመቅኝ አትቀይሩም በቃ አለቀ ትርትር ትላለህ ትርትር ትያለሽ እንጂ ሰው ማሪክ ካለበት ያድጋል በቃ አለቀ ምናልባት ሰበብ ሆንሽ አንቺ አዎ ላያየሻቸው ግን ያቺ ልጅ አንቺን አምና ጥሩ ናት ብላ ጓደኛ ናት ብላ አወራችሽ አሳበቅሽባት ሰጠሽ እስኪ አስቢ አሁን ያቺ ምስኪን ማለት ነው ምንም አትሆን እንጂ ግን አረተው لا اله الا الله እንደው እንደዚህ አይነት ጥያቄ እንደው ስንት አይነት ሰው አለ በአላህ ስንት አይነት ወጥመድ የሚያጠምድ ያለ لا اله الا الله لا اله الا الله حي يا قيوم اللهم سلم እንደው ምንም ላይ ቀየር እኮ ነው ምቀኝነት የሚባል ነገር ነው አምስተኛ ስድስተኛ السلام عليكم ورحمة الله وبركاته والله أعلم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የአንገት ሀብል አምባርና የጆሮ ጌጥ ወርቅ አለኝ ባለፈው አመት ዘካ አውጥቼለታለሁ ዘንድሮም ይወጅብብኛልን ብታብራራልኝ አዎ በየአመቱ ታወጭለታለሽ በየአመቱ كل عام تزكي ይሄ ግድ ነው እንደ ሌላው ወርቅና ብር ነው የሚታየው ራጅሁ ቀውል ይሄ ነው ሐዲስ ሷሂህ የሆነ ሐዲስ ከነብዩ አለይሂ ሰላቱ ወሰለም ስለመጣ ማለት ነው ሁልይን ብሎ የለየ ነገር የለም በሁሉም لعموم الأدلة لقوله صلى الله عليه وسلم ما من صاحب ذهب ولا فضة የወርቅና የብር ባለቤት ሆኖ እንዲሁ አይቀርም لا يؤدي زكاة ما ያወጣ ከሆነ إذا كان يوم القيامة صفحت له صفائح من نار የእሳት መገለባበጫ ይደረግለታል ይተኮሳል በዛ ስለዚህ ይሄ ما من صاحب ذهب ولا فضة ያለው የጌጥና ጌጥ ያልሆነን አለየም ብለው አም ያደርጉታል እና ኢማም ኢብኑ ባዝም ሌሎችም ተጠይቀው ነብዩ ዑሰይሚንም ባረከላሁ ፊኩም በዚህ መልክ ሐዲሱን አመነው ብለው ያመጣሉ ሌላም ሐዲስ አለ ولقوله صلى الله عليه وسلم لما راى امراه عليها اسوره አንባር ለብሳ አዩዋት አትعطينا زكاه هذا አሏት ዘካውን ትሰጫለሽ እንደ አሏት ማለት ላ አልሰጥም አያስሩክ እንደ ደስ ይልሻል አዩሰዊረክ الله بهما يوم القيامه سوارين من نار የእሳት አንባር እንዲያደርግልሽ ደስ ይልሻል ትፈልጊያለሽ እንደ አሏት ውልቅ አደረገችው فالقتهما قالت እንደ አለች هما لله ولرسوله لانها ለመላእክተኛው ሰጥቻለሁ አለች ዘካ እንድትሰጥ ታዛለች ስለዚህ ጠቅላይ ነው ባረከላሁ ስለዚህ ዘካሽን ትሰጫለሽ በየአመቱ ከሱ ላይ አትቀንሽም አይደል አዎ ከቀነሽ በግራም ይወጣላው ከ85 ግራም ይሰጣል ናም ነገር ግን እኔ ዝም ብሎ ይቀመጥ ካልሽ አንባርሽን የምን 300 ግራም ወይ 100 ግራም ወይ 85 ከ85 ግራም በላይ ወይ 100 ግራም ወይ 150 ግራም ምን ግራም ከሆነ ያንን አስበሽ ትሰጫለሽ ከዛ ላይ በብር ታስቢዋለሽ ግሪን ሰባተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ወንድሜ ባለቤቱ በጣም ኃይለኛ ናት ይህን መንደሩ ያውቃል አባወራዋ እሷ ናት ይላሉ ከጎረቤት ጋር አደባደበቻቸው ወንድምህ አዲስ አበባ በሄደበት ጊዜ ሊደፍረኝ ነበር ብላ ለወንድማችን ነገረችው ከወንድሙ ተቆራረጠ ወንድማችን በመንደሩ የለም ደሴ ለሕክምና ሄዷል ሸሯን እንደሆነ መንደሩ ሙሉን ያውቃል ወንድምና ወንድምን ለማጣላት ብላ ነገር ግን ወንድማችን ይወዳታል ተቆጣጥረዋለች ወንድማችንን ከሁሉም ዘመዶቹ አጣላችሁ ስናጣራ አገሯ ሂደን ስናጣራ
ሰው አጋድላለች አሉ። በዛ ላይ አትሰግድም፣ አተቴ ታበላለች። በቃ ወንድማችንን መክረን አፋታን። ይሄ ባልና ሚስት መካከል ጣልቃ መግባት ይባላል እንዴ? ሶላት የሚሰግድ እሷም አትሰግድ፣ እሷ አተት የምታበላ እሱ ተውሂድ ያለው ከሆነ ሁለተኛ እንደዚህ አይነት ነገር ላይ ካለች እናንተ እርግጠኛ ከሆናችሁ እንደጠየቃችሁት እንደተናገራችሁት ከሆነ ነገረኝነት አይደለም፣ ከባድ ነው ይሄ። አንዳንድ ሴቶች መካከል ላይ ሙሉ መንደሩን ያጣሉታል። ሙሉውን ማለት ነው። አንድ ሴት መንደሩን ሙሉን ታባለዋለች። ወንድምና ወንድምን ታባላለች፣ አባትና ልጅን ታጣላለች፣ ሴቱንና ሴቱን ታባለዋለች፣ ታጣለዋለች። አንድ ሁለት ሰው ከተደባደበ በኋላ ይቋሰላል፣ ወይ አንድ ሰው ይሞታል፣ ሙሉ ደመኛ ይሆናል። በማን የተነሳ ማለት? በሴት የተነሳ። ሴት የላከው ይባላል አይደል? በጣም ከባድ ነው፣ ከባድ መዓት ነው። ሙሉ እንደሞ ቁጥጥር ለሴት ልጅ አይሰጥም፣ ለሴት ልጅ አይሰጥም። ከሴት ልጅ የመጣም አይሰማም። ሙሉውን ማለት ነው። የሆነ ነገር ያስ የሆነ ነገር ልትረዳ ትችላለህ። የሆነ ነገር መነሻ የሆነ ነገር የምትመከርበት ሊኖር ይችላል። ግን ይዘህ ጎረቤትህ ጋር አትጣላ፣ ወንድምህም ጋር አትጣላ። አንተ ተቆጣጣሪ ነህ፣ አንተ ራዒ ነህ። والرجل راع في أهل بيته እቤቱ ተቆጣጣሪ ነው። في أهل بيته ተቆጣጣሪ ነው። ስለዚህ ምን ያድርግ? መቆጣጠር አለበት። አዎ እሱ ነው ዋናው አይደል? አዎ እሷን ልታሽከረክርህ ልትነዳህ አይገባም። ነቅሶ ለዓቅል አለ፣ ነቅሶ ዲድ እንዲያለው ትናደዳለች። የምታወራ በሐይድ ሰዓት ሆና የሆነ ነገር ልቀሰቅስ ትችላለህ። ታላቅ ወንድምህን ሄደህ ጭንቅላቱ፣ ጎረቤትህን ሄደህ አናቱ ኑሮህን ትፈታለህ። ከሀገር ትሰደዳለህ፣ ትባረራለህ። ሰው አይኖርህም እንደዚህ አይነት ሚስት ካለች ማለት ነው። ለዚህም ነብዩ አለይሂ ሰላቱ ወሰለም ፊማ ረዋሁ الإمام البخاري رحمه الله تعالى عند بل التناقرت أن أهل فارس قد ملكوا عليهم بنت كسرى. كسرى موت يا كسرى اللي جكو شومكو سيتدون قال نبي اندهال لن يفلح قوم ولو أمرهم امرأة قداتشون حلافتنا لسيت يسطوا سوج نجا يوتو نجا يبتتنالو. رواه البخاري. هنا عاقلهن እንደዚህ በቃ ወንድ እንደዚህ ይሄን አደራ እናንተ በመካከላችሁ ላይ ባለው አንደኛ አተቴ የምታበላ ከሆነ እሱስ ምንድነው? ያላወቅኩም። አሁን እሱ የሱ አቂዳ ያለውና አቂዳ የሌለው ከሆነ መለየት ነው። መጀመሪያ አይሆንም፣ ኒካቸው ሳይጀደድም አይሆንም። መለያየት የግድ ነው። እሷም ማትሰግድ እሱም ይሰግድ ከሆነ አንድ ላይ መኖር የለባቸው። ቶሎ ጣልቃ መግባት። ባሏ እኮ አይሰግድም፣ እሷሳ ትሰግዳለች። ቶሎ ጣልቃ ግቡ፣ ለያዩዋቸው። ሶላት የሚቀጥል ከሆነ ኒካሁ እንደገና ይታሰራል። ሶላት የማይቀጥል ከሆነ በዛው መለየት ነው። ስለዚህ በዚህ በኩል እነግራችኋለሁ። ባረከላሁ ፊኩም። እያጠጋጋችሁ ግን ሰው ስለጠላችሁት ብቻ እንደዚህ ናት እንዳይባል። የሐቅ እውነታ መሬት ላይ ተቀማጭ ከሆነ መሬት ላይ በገሃድ በተጨባጭ ያለ ከሆነ በተጨባጭ ያለ ነው። ሰው ማትረፍ የግድ ነው። አደጋ ላይ እንዳይወድቅ ወንድም አደጋ ላይ እንዳይወድቅ፣ ታናሽ ወንድም ታላቅ ወንድም አደጋ ላይ እንዳይወድቅ መንገር ማስረዳት። ባይሆን የሆነ ነገር ካያቸው የሚያጋድል ነገር አትንገሩ። የሚነገርና የማይነገር አለ፣ የሚወራና የማይወራ ነገር አለ። ይሄንን ለዩ። ዛሬ ጧት እኮ የሆነ ሰውዬ እኮ ሲገባ አይተነዋል። ኧረ ወላሂ ሲገባ አይተነዋል። ዝም ትላታለህ እንዴ ብለህ እዛ አናቱን አስብለህ አብረህ እንዳትሰደድ። የማይወራ ነገር አለ። ቆጠብ ሰብሰብ በሉ። ይሄንን አሁን ወንድ ሲገባ አይታችሁ ወንድ ሲገባ አየን ዝሙት ትሰራለህ ብትሉ ቀዝፍ ነው። አይሆንም፣ ቀዝፍ ነው የሚሆነው። ብታይ አብረው ተኝተው ብታይ ማውራት አይፈቀድም። ይሄንም ነገር እንደ ባህል አይደለም። አንተ እንደ ሸሪዓ ነው የማወራ። እንደ ባህል ላኢላሃ ኢላላህ የወንድሜ ሚስት ሰው ጋር ተኝታ እንደዚህ አይቻት ራድ ጓለች ብዬ ነው የማወራው። እኔ ስለ አንተ አባባል አይደለም፣ ስለ ሸሪዓ ግን አንተ የሆነ ሴትና የሆነ ወንድ አንድ ላይ ተኝተው ብታያቸው ሄደህ እንዳታወራ። ሁለት ሆናችሁም ብታዩ እንዳታወሩ፣ ሶስት ሆናችሁም ብታዩ እንዳታወሩ። ቃዚፍ ነው የምትሆኑት፣ ፋሲቅ ነው የምትሆኑት። ጉድ
አዎ ጉድ በል በደንብ የሰው ክብር በጣም ትልቅ ቦታ ነው። ሶስት ሆናችሁ ዝሙት ሲሰሩ ራቁታቸውን እኮ አይታችሁ እኮ ነው እንደ መርፌና እንደ ክር ሆነው አይታችሁ ባይናችሁ በብረቱ አይታችሁ ሄዳችሁ ማውራት አይፈቀድም። አራት ከሆናችሁ ምስክር አለ ቃዲ ዘንድ የምትመሰክሩት ነው። ከዛ ውጭ ግን ቀልፍ ነው። አንተ ብቻህን ብታይ ሁለት ሆናችሁ ብታዩ አይወራም። እኛ ጋር ግን እንዳለ አፉ ዚፕ የለውም ሰው እንትና እኮ አልጋ ቤት ገቡ ወላሂ በል ወላሂ በቃ እንደዚህ እየሰሩ ማለት ነው። አዎ እና እንዴ አልጋ ቤት ገብተው መቼም ዝም ብለው ተመካክረው አይወጡ እያልክ ልታባዛው ትችላለህ። እኔ እኮ አልጋ ቤት ሲገቡ አይተህ እኮ አይደለም እያልኩ ያለሁት አይተሃቸው መርፌና ክር ሆኖ ብታይ አታውራ። ወላሂ ፋሲቅ ነው የምትወር ፋሲቅ ካንተ ዳዕዋ አይሰማ አይያዝልህ ቂራአትህ አይያዝ። እንደዚህ አይነት ወሬ ካወራ ፋሲቅ ነህ። ለምስክርነት አትሆን በሸሪዓው። ሷሃቢዩ ተቃጠልን ያለው እኮ ለዚህ እኮ ነው። እኔ ተፈትኜበታለሁ ያላቸው ለዚህ ባወራ ከባድ ነው። ዝም ብል አልቻልኩም ተፈትኜበታለሁ አለ። ቢናገር ቃሊፍ ሊሆን ነው። ዝም ብል የሆነ ነገር አይቷል። ምን በቃ ጨነቀው። ይጨነቃሉ። አያቸው ሐቅ ላይ ያለ ሸሪዓ የሸሪዓ ልጓም ያለ። አሁን ግን ሰለፍይ ነው ምንድነው ደህና ሰው ነው ከደ የምትለው እከልይትና ከልዬ እንደዚህ ግንኙነት አላችሁ አሉ። ወላሂ በል ወላሂ ላኢላሃ ፋሲቅ ነው የምትሆነው። ፋሲቅ ጠጥት ያልክ ፋሲቅ። ሁለቱ ናችሁም ብታዩ ሶስቱ ናችሁም ብታዩ ብታወሩ ፉሳቆች ናችሁ። ይሄንን ወቅ ቀዝፍ ላይ ነው የምትገባው። ለዚህ ዑመር ብን ኸጣብ እኮ አልኩ አራት ሰዎች መጡ ዝሙት ከልይትና ከልየ ሲሰሩ አይታችኋል? አዎ እንደ መርፌና እንደ ክር ሆነው አይተሃል አለ አንዱ። አዎ አይቻለሁ አለ። አንተስ? አይቻለሁ። አንተስ? አይቻለሁ። አንተስ? አይ እንደ መርፌና እንደ ክር እንኳን ሆነው አልየው ግን ያው አይቻለሁ አለ። እንደ መርፌና እንደ ክር ሆነው አላየም? አዎ ሶስቱ እንዲቀጡ ተደረገ። አይተናል ያሉት ለምን አራት ካልሞላ በስተቀር ዝም ሰብሰብ በል ጉዳይ ታህል እኮ ገንዘብ ይሄ ነው ሸሪዓው። አይተሃል እኮ አይነህ አይቶብሃል እኮ ወይ ጆሮ ሰምቷል እኮ። አዎ ዝም አለበለዚያ ብታወራ ፋሲቅ ካንተ ይልቅ እሱ ዚናውን የሰራው ካንተ ይሻላል። ያ በዟሂሩ ነው ማለት በዟሂሩ አላህ ዘንድ የሚተሳሰበው ይተሳሰባል። ግን በዟሂሩ እሱ ዝም ነው አይታወቅበትም። አንተ ግን አውርታል። አንተ ፋሲቅ ነህ። ተውባ እስከምታደርግ ድረስ ማሰገድ ቂራአት ማቅራት ዳዕዋ ማድረግ አትችልም። አይፈቀድልም። ሰብሰብ በል ከሰው ክብር ላይ ይሄ ነው። አታውራ፣ አታዟዙር፣ አታሯሩጥ። ዝም በተለይ በአሁኑ ሰዓት ሀታ ድምፅ ነገር ብትሰማ ዝም አይታወቅም። ያለበት ሰዓት ነው አሁን ድምፅ ማስመሰል ያለበት ሰዓት። ስርዓት እንደው ሰብሰብ በል ወላሂ ይጠቅማል። እነግርሃለሁ ቢላሂ ዐለይክ እንደው ሰብሰብ በል ብዙ አሁን አምዩ ባላገሩ ምን እያለ ይሳደባል። አንቺ እንደዛ አድርገሽ ይላል፣ አንተ እንደዛ አድርገህ ይላል። እንደው ዝም ብላችሁ እንዳታወሩ ቆጠብ በበሉ። والله اعلم። ሰባተኛ አሰላሙ አለይኩም ወራህመቱላህ። ለዚህ ነው ስሙኝማ ሸይኹል እስላም ኢብኑ ተይሚያ እስካሁን ተመስክሮበት አራት ምስክር ተሟልቶ እንትን ሐድ የተቋቋመበት የለም አሉ። እስካሁን አራት ሰው ሙሉ አታገኝም። እንደው ያ ረሱላህ እኮ አለ ሰውየው ሚስቴ የሆነ ወንድ ጋር ተኝታ ባያት አራት ምስክር ፍለጋ ለሄድ እንደዛ በሆነ እንዴት ይሰወራል? ፍለጋ ስትሄድ እነሱ ይሄዳሉ ይበተናሉ። አራት ሰው መጥቶ እንዴት ታደርጋለህ? በቃ ሙላአና ብቻ ነው ያለህ እጂ ሚስትህ ጋር እንደዛ ይነካል። ትረጋገማለህ፣ ትለያያለህ፣ ዝንታ ዓለማት ትገናኛለህ። ይሄ የማይቻልበት ደግሞ ሰብሰብ ዋጥ ጉድ እያልክ በሆድህን ይዘህ እንደው ሹክ እንዳትጽፋት። የሆነች አረፍተ ነገር ብትጽፍ አንተ ቃዲር እንዳታባሉ ሰው ሰብሰብ በል ብያለሁ። ሪያው ይሄ والله اعلم። ሰባተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለኢራን ጦርነት ቁኑት እናድርግ እያሉን ነው። ኢማሙ ኢራንን አላህ እርዳ እያለ ቁኑት ያደርጋል እና ስንነግረው በጣም ይቆጣል። ዊትሩን ብንቶ ከኢማም ጋር አብሮ የጨረሰ ሌሊቱን ሙሉ
እንደሰገደ ይቆጠርለታል የሚለው ጋር የሚለው ያመልጠናል። ይህንን ብታስረዳን ባረከላሁ ፊክ። ይሄ ቁኑት መጀመሪያው ዊትር ላይ ቁኑት የለም ምን አስለህ ልምጣለህና ማለት ነው። ዊትር ላይ ቁኑት የለም አዎ የለም اللهم اهدني فيمن هديت اللهم اهدنا فيمن هديت የሚለው አለ ይላሉ። አዎ عن الحسن بن علي رضي الله تعالى عنه يمጣል علمني رسول الله صلى الله عليه وسلم كلمات اقولهن في قنوت الوتر الوتر قنوت ላይ የማደርገው ዱዓ ነብዩ አስተማሩኝ ብሎ ሐሰን ብኑ ዓሊ ሐሰንና ሁሰይን የፋጡማ ልጆች ማለት ነው ሐሰን ይሄንን ከነብዩ ይዣለሁ